ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ ሀገሬ ልጆች እንግዲህ ይሄ የብሬክ ስሩ ወይም ደግሞ የአልፋ ካምፓኒ በዚህ አካውንት ስታስገቡ ነው የምትመዘገቡት። ስትመዘገቡ ለምሳሌ እዚህ ጋር ከቤሩት ደራርቱን አይታችሁ ከሆነ ደራርቱ ተሾመ ይላል። ከቤሩት ብር ልካ ዛሬ ከዚህ ከኢትዮጵያ ከአልፋ ካምፓኒ የተመዘገበች ጀግና ናት። ይኸው ደራርቱ ተሾመ አረጋ ይኸው ተመዝግባለች። ከቤሩት ማለት ነው። የጋበዘቻት አስቴር እናት ከኬንያ ማለት ነው። በጣም ደስ በሚል ሁኔታ ይሄ ሬጅስትሬሽን ቢሮ ነው የመጀመሪያው። ይሄ ኦፊሱ ነው፣ ዋናው ኦፊስ ነው። እንግዲህ ሰዎች በአማረ ሁኔታ ስራውን እየሰሩ ይሄ ስታፍ ሜምበሮች ናቸው። እዚህ ጋር ደግሞ ሊደር ደምስ አለ፣ ገለጻ እየሰጠ ነው። በአካል ሰዎችን ገለጻ እየሰጠ ነው። በእነዚህ አይነት ሁኔታ እየሰራን እንገኛለን። ይሄ ቢሮ ነው እንግዲህ ሰዎች ስልጠና እየሰጡ ገለጻ እየሰጡ ይገኛሉ። ይሄ ሪሴፕሽን ነው፣ ብሬክ ስሩ ሼር ካምፓኒ ማለት ነው። እዛ ጋር ስለ ዳታቤዙ የአልፋ ዳታቤዝ በፕላዝማ ሰዎችን በደንብ የማብቃት ስራዎች ይሰራሉ። እዚህ ጋር ከኬንያ መጥተው ነው በእንግሊዝኛ ነው ገለጻ እየሰጠ የሚገኘው። እዚህ ጋር ደግሞ የሊደሮች ኦፊስ ነው። እዚህ ጋር የሊደር ነዚህ ኦፊስ ነው። ውስጥ ሰዎችን ኮች ያደርጋል ማለት ነው። በእነዚህ አይነት መልኩ ነው። የስልጠና አዳራሾችም አሉ። እዚህ ጋር ሌላ የስልጠና አዳራሽ አለ። ይሄንን ይመስላል። ይሄ ሊደር ማስረሻ ደበሌ ስልጠና እየሰጠ ነው። ይሄ የስልጠና ኦፊስ ነው። በእነዚህ አይነት ሁኔታ እየሰራን ሌላም የስልጠና አዳራሽ አለ እዛኛው። እጅግ በአማረ ሁኔታ ትልቅ ስራ እየተሰራ ይገኛል ማለት ነው። ሁለተኛው የስልጠና አዳራሽ ይሄ ነው። ሊደር ካሱ አለ ፊት ለፊት። እንግዲህ ሱልጣናም ከፊት ለፊት ቁጭ ብላ ኦንላይን እየሰራች ነው። እንግዲህ ሰዓቱ ሲደርስ በኋላ ላይ ማስ ኦፒፒ ፕሮግራም አለን ማለት ነው። ልክ ማስ ኦፒፒ ስልጠና የሚሰጠው 11 ሰዓት ላይ ነው ማለት ነው። እስከዛ ድረስ ግን ሰዎች ዋን ቱ ዋን ይሰራሉ፣ ኢኔብሊንግ ይሰራሉ፣ ሰዎችን የማብቃት ስራዎችን ይሰራሉ። ከፊት ለፊት ሊደራችን ሲሳይ ምህረት ቢሮ ላይ ሰዎችን ኮች እያደረገ ነው። እንግዲህ በዚህ ሁኔታ በእነዚህ አይነት መልኩ እየተቀወጠ ይገኛል። ቢሮአችን ይሄንን ይመስላል። አሁን ወደ ሬጅስትሬሽኑ ልሄድ ነው። ደራርቱ ተሾመ አረጋ ዛሬ በዚህ በአልፋ ካምፓኒ ተመዝግባለች ማለት ነው። እንኳን ደስ አለሽ ደራርቱ። መልካም ቆይታ።